እሺ ቤተሰብ የዛሬው ፊልም ሰምታችሁት አይታችሁት የማታውቁት የእስር ቤት ታሪክ ነው። ፊልሙ ሲጀምር ለየት ያለ የምግብ አዘገጃጀት ያሳየናል። እስር ቤትም አይመስልም። እያንዳንዱ ምግብ በጥንቃቄ ተዘጋጅቶ ጥራቱም የሚረጋገጠው 5 ኮከብ ባለው ታዋቂ ሼፍ ነው። እያንዳንዱን ንጥረ ነገር ይፈትሻል። የሌላ አይነት ምግብ የለም። ከጾም እስከ ፍስክ ሁሉም አይነት ይዘጋጃል። ልክ ሲነቃ ራሱን ያገኘው አይቶት ከማያውቀው ሽማግሌ ጋር አንድ ክፍል ውስጥ ተጥሎ ነበር። የት ነን ብሎ ሲጠይቀው 47ኛ ወለል ላይ እንዳሉ ይነግረዋል። ሽማግሌው ደጋግሞ 48 በጣም የተሻለ ቦታ ነው ይለዋል። አዲሱ እስረኛ ወደ ታች ተመለከተ። ለመቁጠር እንኳን አይመችም። ቀና ብሎ ሲያይ ያገኘው ተመሳሳይ ነገር ብቻ ነበር። ለማምለጥ እንኳን አይታሰብም። ሽማግሌው ሰውዬ አዲስ ትራስ መሬቱ ላይ አነጠፈ። በጉልበቱም ተንበረከከ። ከፊቱ ያለው ወጣት ሰው ግን ያሰበው ሰውየው ልደት እያከበረ እንደሆነ ነበር። ግን ያልጠበቀው ነገር ሆነ። በቀጣዩ ደቂቃ ትልቅ ዝርግት